ገቢዎች ሚኒስቴርና ጉምሩክ ኮሚሽን የገቢ አሰባሰብን ለማሳደግና በፈቃደኝነት ግብር መክፈል ባህልን ለማጎልበት ከ2011 ዓ.ም ጀምሮ በሀገር አቀፍ ደረጃ ለታማኝ ግብር ከፋዮች እውቅናና ሽልማት እየሰጠ ይገኛል። በፌዴራል ደረጃ በተካሄደው 7ኛው ዙር የግብር ከፋዮች እውቅና አሰጣጥ መርሃ ግብር 700 ግብር ከፋዮች እውቅና ተሰጥቷቸዋል። 105ቱ በፕላቲኒየም፣ 245ቱ በወርቅ፣ 350ዎቹ ደግሞ በብር ደረጃ እውቅና ያገኙ ናቸው። ለተከታታይ 4 ዓመታት የፕላቲኒየም ደረጃቸውን ሳይለቁ ልዩ ተሸላሚ ከሆኑ 30 ድርጅቶች መካከልም ኢትዮ ቴሌኮም እና የኢትዮጵያ ንግድ ባንክ ይገኙበታል። በውስጡ 45 ድርጅቶችን ይዞ የሚንቀሳቀሰውና 79000 ለሚሆኑ ዜጎች የስራ ዕድል መፍጠር የቻለው ሚድሮክ ኢንቨስትመንት ግሩፕ በ2017 በጀት ዓመት 19 ቢሊዮን ብር ከአጠቃላይ ድርጅቶቹ ለመንግስት ግብር በመክፈል በተለያዩ ደረጃዎች እውቅናን አግኝተዋል። ከ45ቱ 22ቱ በታማኝነት ግብራቸውን በመክፈል እውቅና የተሰጣቸው ተቋማቶች ናቸው። ከነዚህ ከ22ቱ ውስጥ 4ቱ በፕላቲኒየም ደረጃ እውቅና ተሰጧቸዋል። እንዲሁም ደግሞ 8ቱ በወርቅ ደረጃ እውቅና የተሰጣቸው ናቸው። 10ሩ ደግሞ በብር ደረጃ እውቅና ተሰጧቸዋል። በአጠቃላይ እንግዲህ 700 ለሚደርሱ ነው በሀገር አቀፍ ደረጃ እውቅና የተሰጣቸው። ከ700 ውስጥ 22ቱ የሚድሮክ ኢንቨስትመንት ግሩፕ ድርጅቶች ናቸው። ሚድሮክ በ2017 በጀት ዓመት እንግዲህ ለመንግስት ወደ 19 ቢሊዮን ብር የሚደርስ ግብር ከፍሏል። ስለዚህ እነዚህ ድርጅቶች በታማኝነት ግብራቸውን እንዲከፍሉም አስችሏል። በፕላቲኒየም ደረጃ እውቅና ካገኙ 105 ድርጅቶች ውስጥ 4ቱ የሚድሮክ ኢንቨስትመንት ግሩፕ አካል የሆኑ ድርጅቶች ናቸው። ከነዚህም መካከል ሚድሮክ ኢትዮጵያ 1.1 ቢሊዮን ብር፣ ሆራይዘን አዲስ ጎማ ኃላፊነቱ የተወሰነ የግል ማህበር 928 ሚሊዮን ብር ግብር በመክፈል የፕላቲኒየም ደረጃ እውቅና ያገኙ ድርጅቶች ናቸው። ሞሃም ብንወስድ ወደ 4.1 ቢሊዮን ብር የሚደርስ ግብር ከፍሏል። በዚህም የፕላቲኒየም ደረጃ ተሸላሚ መሆን ችሏል። እንዲሁም ደግሞ ሚድሮክ ወርቅን ብንወስድ ወደ 2.7 ቢሊዮን ብር እንዲሁ በተመሳሳይ ግብራቸውን ከፍለዋል። በዚህም በተከታታይ እውቅና እንዲያገኙ በፕላቲኒየም ደረጃ እንዲሸለሙ ምክንያት ሆኗል ማለት ነው። በአጠቃላይ ግን እነዚህ ጠቀስኳቸው በተከታታይ ዓመታት በፕላቲኒየም ደረጃ እየተሸለሙ የመጡ የሚድሮክ ኢንቨስትመንት ግሩፕ ዋና ኩባንያዎች ናቸው ብለን መውሰድ እንችላለን። ይሄን ያክል ሰርቻለሁ፣ ይሄን ያክል አትርፌያለሁ፣ ስለዚህ እኔ ህጋዊ ነኝ፣ ታማኝ ነኝ፣ የሰራሁት ስራ ይሄ ነው፣ ስለዚህ ይሄንን ታሳቢ አድርጌ ደግሞ መክፈል ያለብኝ ህግና ስርዓትን ተከትዬ ይሄን ያክል ድርሻዬን እወጣለሁ፣ ይህን በመወጣቴ ደግሞ ኩራት ይሰማኛል ሚል እሳቤን ነው የሚያራምደው ሚድሮክ ኢንቨስትመንት ግሩፕ። ስለዚህ የሚድሮክ ራዕይም አላማም ተልእኮም ግብርን በታማኝነት ከመክፈልም በዘለለ በቅንነት ከመክፈልም በዘለለ እንደውም ከማገኘው ትርፍ 10 በመቶ ለማህበራዊ ኃላፊነት መወጣት አለብኝ በሚል በራስ ተነሳሽነት የተለያዩ መሰረተ ልማቶችን እየገነባ ነው የሚገኘው። ለምሳሌ መንገድ ይገነባል፣ በተለያዩ አካባቢዎች ትምህርት ቤቶችን ይገነባል፣ የጤና ተቋማትን ይገነባል፣ ማህበረሰብ ተኮር የሆኑ ስራዎችን ያከናውናል። ይሄ የሚያደርገው ግብሩን በታማኝነት ከመክፈል በዘለለ እንደውም ተጨማሪ ኃላፊነት አለብኝ፣ ስለዚህ ማንም ሳያስገድደኝ ይሄን ማድረግ አለብኝ በሚል እሳቤ ነው። በ7ኛው ዙር የግብር ከፋዮች እውቅና አሰጣጥ መርሃ ግብር ላይ ድርጅቶቹ የፕላቲኒየም፣ የወርቅና የብር ደረጃ እውቅና ማግኘታቸው ለሚድሮክ ኢንቨስትመንት ግሩፕ ለቀጣይ ስራ ማበረታቻ በመሆን ሌሎች ትልልቅ ስራዎችን ለመስራትም አቅም ይፈጥራል። የሰራችሁት ስራ በጣም ጥሩ ነው፣ ስለዚህ ይሄንን ስራችሁን አጠናክራችሁ ቀጥሉ ተብሎ እውቅና ሲሰጥ ከዚህ በላይ የሚያስደስት ነገር ወይንም ደግሞ የሚያኮራ ነገር የለም። ከዛ ውስጥ ደግሞ ከ45 ድርጅቶች 22ቱ ድርጅቶች በከፍተኛ ደረጃ ህዝብ በሚያዩ የሀገር መሪ በተገኙበት እንደዛ አይነት እውቅና ሲሰጥ እንደ ሚድሮክ ኢንቨስትመንት ግሩፕ ትልቅ ኩራት ይሰማናል ለኛ። በጠቅላይ ሚኒስትሩም የተሰጡ የተለያዩ ማበረታቻዎች አሉ። እነዚህ ማበረታቻዎች ደግሞ የበለጠ በሚቀጥለው ዓመት ዘንድሮ 22 ድርጅቶች በ2017 በጀት ዓመት እውቅና ተሰጧቸዋል። ስለዚህ በቀጣይ ዓመት ደግሞ የበለጠ ድርጅቶቻችን በዚሁ በፕላቲኒየምም በወርቅም
በብር የነበሩት ደግሞ ወደ ወርቅ እንዲመጡ፣ ሌሎች ደግሞ ያልገቡት በዚህ ደረጃ እንዲገቡ ለማድረግ ትልቅ መነሳሳትን ይፈጥራል። ሚድሮክ ኢንቨስትመንት ግሩፕ በግብርና፣ በማዕድን፣ በማኒፋክቸሪንግ፣ በሆቴልና ቱሪዝም፣ በኮንስትራክሽንና ሪል ስቴት እንዲሁም በንግድና አገልግሎት ዘርፍ በመሰማራት በ45ቱ ድርጅቶቹ ምርትን በማምረት ለተጠቃሚዎች የሚያቀርብ ግዙፍ ኩባንያ ነው። ኩባንያው ለበርካታ ዜጎች የስራ ዕድል ከመፍጠር ባለፈ የተለያዩ ምርቶችን ወደ ውጭ ሀገራት በመላክም ለሀገር የውጭ ምንዛሬ አስገኝቷል። ሚድሮክ እንግዲህ ኢትዮጵያ እየተገበረችው የሚገኘውን ሙሉ የማክሮ ኢኮኖሚ ፖሊሲ ውስጥ በአራቱ ዘርፎች ላይ ተሰማርቶ ነው የሚገኘው። እነዚህ ምንድናቸው? ለምሳሌ በግብርናው ሚድሮክ በየትኛውም አቅጣጫ አለ። በአምራች ዘርፉ አለበት ሚድሮክ፣ በማዕድን ዘርፉ አለበት፣ እንዲሁም ደግሞ በቱሪዝምና አገልግሎት ዘርፉ ውስጥ ሚድሮክ አለ ማለት ነው። ስለዚህ ከአምስቱ ፒላሮች ውስጥ በአራቱ ሚድሮክ ተሰማርቶ ይገኛል። እንግዲህ ሚድሮክ ራሱ ያመርታል፣ ራሱ ለገበያ ያቀርባል። ስለዚህ በሀገር ገበያን በማረጋጋት እንዲሁም ደግሞ የስራ ዕድልን በመፍጠር ረገድ ትልቅ አስተዋጽኦ ማበርከቱ እንዳለ ሆኖ ደግሞ የውጭ ምንዛሬ በማስገኘት ረገድም ትልቅ ሚና አበርክቶ አለው። ስለዚህ በሀገር ውስጥ ተኪ ምርቶችንም በማምረት እንዲሁም ደግሞ ወደ ውጭ ኤክስፖርት በማድረግ በሀገር ኢኮኖሚ ግንባታ ውስጥ የራሱን አበርክቶ እየተወጣ ወይም ደግሞ የራሱን ድርሻ እየተወጣ ያለ ድርጅት ነው ብለን መውሰድ እንችላለን። ሚድሮክ ኢንቨስትመንት ግሩፕ ካሉት ድርጅቶች በተጨማሪ በሌሎች ግዙፍ ኢንቨስትመንቶች ላይ በመሰማራት ተጠናቀው ለአገልግሎት ዝግጁ የሆኑ ለበርካታ ዜጎች የስራ ዕድል የሚፈጥሩና ለሀገር ገቢ የሚያስገኙ በርካታ ስራዎችንም አጠናቋል። የሚድሮክ ቀጣይ ራዕይ በተለይም እንደነዚህ አይነት ስራዎችን አጠናክሮ መቀጠል ነው። ለምሳሌ ምርቃት ብቻ የሚጠብቁ ተጠናቀው ቀናቸውን ብቻ እየጠበቁ ያሉ ግን በየአካባቢው ለበርካታ ዜጎች የስራ ዕድል መፍጠር የሚችሉ ፕሮጀክቶች ተጠናቀው እየጠበቁ ነው የሚገኙት። አንደኛውን ማንሳት እንችላለን። ለምሳሌ አርጆ ላይ የድንጋይ ከሰል ማምረቻ ፋብሪካ አለ። እሱ ተጠናቆ ሙከራ ምርት ላይ ነው ያለ፣ እያመረተ ነው የሚገኙ። ስለዚህ ይሄ ሙሉ በሙሉ ወደ ስራ ሲገባ ቀጣይ የስራ ዕድልን አማራጭ የስራ ዕድሎችን በመፍጠር ለአካባቢው ማህበረሰብ ተጠቃሚነትን በማረጋገጥ ረገድ ትልቅ አስተዋጽኦ ይኖረዋል ብለን እንወስዳለን። ደንቢ ሀይቅ ሎጅ ሙሉ በሙሉ በጣም በዘመናዊ መልኩ ተሰርቶ ተጠናቋል። ስለዚህ እሱ አገልግሎት የሚሰጥበት ቀን ነው የሚጠበቀው። በይፋ ተመርቆ ወደ ስራ የሚገባበት ቀን ነው የሚጠበቀው። ሌላው የጅማ ቤተመንግስት ሆቴልን ማንሳት እንችላለን። እሱም ተጠናቆ ወደ አገልግሎት የሚገባበትን ቀን ነው የምንጠብቀው እና በተለያዩ አካባቢዎች ትልልቅ የእርሻ ስራዎች ይጀመራሉ። ትልልቅ የማዕድን ማውጣት ስራዎች ይጀመራሉ። ከክልል መንግስታት ጋር በመቀናጀት የሚሰሩ ስራዎች አሉ። እነዚህ ሁሉ ተደምረው በ2018 በጀት ዓመትና በቀጣዮቹ ዓመታት ሚድሮክ ትልቅ የስራ ዕድልን ይፈጥራል። የሀገር ኢኮኖሚን በማገዝ ረገድ የራሱን አበርክቶ ይወጣል። መሐመድያ ቪሌጅን ማንሳት እንችላለን። በጣም ለበርካታ ዜጎች የስራ ዕድል የፈጠረ ነው። ከተማ ውስጥ አዲስ ከተማ እንደመገንባት ነው የሚቆጠረውና እነ መሐመድያ ቪሌጅን የመሳሰሉ ሌሎች ስራዎችም ተጠናክረው ይቀጥላሉ። ስለዚህ የስራ ዕድል በመፍጠር ረገድ ኢኮኖሚውን በመደገፍ ረገድ ተጨማሪ እድሎችን በቀጣይ ጊዜያት ሚድሮክ ኢንቨስትመንት ግሩፕ ይዞ ይመጣል። ስለዚህ በርካታ ዜጎች የስራ ዕድል ባለቤት ይሆናሉ ብለን ተስፋ እናደርጋለን።